እኔ የሚመስለኝ የትግራይ ህዝብ መሪ የለውምና እንደፈለግነው እንጫወትበት ነው ጉዳዩ። ይህ ድርጅት በትግራይ ወጣቶች ህይወት ቀልዷል። እችን ቪዲዮ የምታዩ ሰዎች ወደ ሁሉም ሰው ሼር አድርጉልኝ። የኢትዮጵያን ካቢን ክሬው ወይ ደግሞ ሆስተስ ተብለን ተመዝግበን ነበረ። ዝርዝር አውጥቷል። ወደ 365 ሰዎች ከሪጂናል ብሎ አስቀምጧል። አስቡት፣ በኢትዮጵያ ደረጃ 16 ዩኒቨርሲቲዎች ነበሩ። እኛ የትግራይ ሰዎች ግን በአንድ ዩኒቨርሲቲ ብቻ ነው የተስተናገድ ነው። አስቡት፣ በትግራይ 4 ዩኒቨርሲቲዎች ነበሩ፣ 3 ኤርፖርትም አለን። የትግራይ ሰው መቀሌ ራሱ መጥተው ለመመዝገብ ከሁሉም ቦታ ነው የመጣው። በአማራ ክልል ባህር ዳር፣ ጎንደር፣ ደሴ፣ ወሎ ምናምን አሉ። በኦሮሞ ክልል ደግሞ አዳማ፣ ወለጋ፣ ጅማ፣ አምቦ ብዙ ናቸው። ከ365 ሰው ከትግራይ 3 ሰው ብቻ ነው ያለፈው፣ 2 ሴት 1 ወንድ። ለመመዝገብ የመጣው ግን ወደ 5000 ስራ ፈላጊ ወጣት ነበር። በጣም ኢፍትሃዊ ስራ ነው። አሁን እንደሰማሁት እንደሆነ ከአምቦ ዩኒቨርሲቲ ብቻ 103 ሰው አለፈ። አስቡት፣ ከአምቦ ዩኒቨርሲቲ ብቻ 103 ሲያልፍ ከትግራይ 3 ሰው፣ ከባህር ዳር 5 ሰው፣ ከጎንደር ዩኒቨርሲቲ ደግሞ ማንም አላለፈም። ምንድነው ይሄ? ምንድነው? እሺ እሱን ተውት። ቢያንስ 16 ዩኒቨርሲቲዎች ሲካፈል እንኳን እኛ 20 ሰው እንኳን ይደርሰናል በኖርማል ማለት ነው። ወይስ በዘረኝነት ነው ያረጋችሁት? አልገባኝም። ፍርዱን ለእናንተ ተዋዋሉ። የባለፈው ዓመት 44 ሴት ልጆች ኮንግራ ተብለው አልፋችኋል ተብለው ቴክስት መጥቷቸው ነበረ። ከ44 ሴቶች ግን 13 ብቻ ነው የወሰዱት። የተረፈውን ኮታ ግን በሌላ ሰው ተሞላ። አስቡት፣ ትግራይ ውስጥ ለኤርፕሌን የሚሆን ወጣት የታጣ ይመስላችኋል? አልታጣም እኮ። ይሄ ማለት አንፈልጋችሁም ነው። በቃ አትፈልጉማ፣ ለምን ትመጣ? እንግዲህ እንደዚህ ያለውን ምሬት እያመጡ ያሉት በየደረጃው ከዚህ ቀደም በተለያየ ደረጃ መረጃ ቀርቦ ቅሬታ አቅርበው ብዙዎች ለስደት ለመከራ መዳረጋቸው ይታወቃል። ጉምሩክ የሚባለው ድርጅት እንደዚሁ በተመሳሳይ የሥራ ቅጥርን በተመለከተ ያሉትን እንዴት ጠርጎ እንዳባረረ ተጠቅሷል። ዜጎች እንዲህ ባለ ምሬት ቁጣ ያነሳሉ። የሚሰማቸው አለ ወይ? የለም። ማን ሰሚ ያለ? እጅግ ጠርዝ በረገጠ ዘረኝነት በመፈጸም ነው ያከናወነው። በኢትዮጵያ ደረጃ ይላል 16 ዩኒቨርሲቲዎች አሉ። 16 ዩኒቨርሲቲዎች፣ ከነዚያ መካከል በትግራይ ይላል 4 ዩኒቨርሲቲዎችና 3 ኤርፖርቶች አሉ ይላል። 4 ዩኒቨርሲቲዎችና 3 ኤርፖርቶች አሉ። በጣም በሚገርም ሁኔታ ከ4 ኤርፖርቶችና 3 ዩኒቨርሲቲዎች ከ4 ዩኒቨርሲቲዎችና ከ3 ኤርፖርቶች ካሉበት ትግራይ 365 ለአየር መንገዱ አወዳድሮ ሆስተስ ሌሎች ክሩ ካቢን ክሩ ሲቀጥር ከትግራይ 4 ዩኒቨርሲቲዎች 3 ሰው ብቻ ነው ያለፈው ይላል። ያውም 2 ወንድና 1 ሴት፣ 3 ሰው። ጉድበል ጎንደር አለ። የሚደንቃችሁን ስሙ። ምን ይባላል መሰላችሁ?